አውሮፕላኑ ያለምንም ችግር በሰላም አርፏል። ካረፈ በኋላ 8 ተጓዦች የህመም ስሜት ተሰምቷቸው ወዲያውኑ በሕክምና ባለሙያዎች ክትትል ተደርጎላቸዋል። የኢትዮጵያ አየር መንገድ ለሚዲያ እንደገለጸው ንብረትነቱ የኢትዮጵያ አየር መንገድ የሆነ አውሮፕላን ህንድ ውስጥ በድንገት ለማረፍ መገደዱና በተሳፋሪዎች ህመም ማጋጠሙን ዘ ፋይናንሻል ኤክስፕረስ የተሰኘው የውጭ ሚዲያ ዘግቧል። ቦይንግ 787 ድሪም ላይነር አውሮፕላን በሙምባይ ባጋጠመው ችግር 7 ሰዎች መታመማቸውን የጠቀሰው ዘገባ ከ7ቱ ሰዎች መካከል አንዱ በጠና ታሞ ሆስፒታል ገብቷል ብሏል። የበረራ ቁጥር ኢቲ 640 አውሮፕላኑ ክስተቱ ያጋጠመው 33000 ጫማ ብሎ መጓዝ እንደጀመረ መሆኑ ተመልክቷል። በዚህም አውሮፕላኑ በድንገት ለማረፍ የተገደደው በአካባቢው በተከሰተው የአየር ጸባይ ነው ተብሏል። ሚዲያ ኢትዮጵያ በበኩሉ የኢትዮጵያ አየር መንገዱን ለጉዳዩ ማብራሪያ የጠየቀ ሲሆን የአየር መንገድ የህዝብ ግንኙነት ሀና ጥናፉ በሰጡን ቃል አውሮፕላኑ ወደ ሙምባይ የበረረ በነበረበት ወቅት የበረራ አባላቱ በካቢን ውስጥ የነበረው ግፊት ቀንሶ አግኝቶታል ብለዋል። በበረራ ወቅት የበረራ አባላት ባረጋገጡት መረጃ መሰረት ፓይሌቱ ደህንነቱ ወደ ተጠበቀ ለፕሌኑ በሚመች ወይም ከፍታ ቦታ ላይ በመሄድ አርፏል ያሉት ሀና የአደጋ ጊዜ የኦክሲጅን ማስኮችን በአግባቡ ተጠቅሟል ሲሉ ገልጸዋል። አውሮፕላኑ ያለምንም ችግር በሰላም አርፏል በማለት ገልጾ ካረፈ በኋላ 8 ተጓዦች የህመም ስሜት ተሰምቷቸው ወዲያውኑ በሕክምና ባለሙያ ክትትል ተደርጎላቸዋል ሲሉም ሁኔታውን አስረድቷል። 7ቱ በዚያው በአየር መንገዱ ሕክምና አግኝቷል። አንዱ ተጎጂ ለተጨማሪ ሕክምና ወደ ሆስፒታል ተወስዷል። ነገር ግን ክትትል ከተደረገለት በኋላ ከሆስፒታል ወጥቷል ሲሉ ለሚዲያ ተናግረዋል። የአውሮፕላኑ አብራሪ ሁኔታው ሳይባባስ ፕሮፌሽናል በሆነ መንገድ መቆጣጠሩን ለመረዳት ተችሏል። ሚኪ ታቦር ኒውስን ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።